ራስሽን ከማንም ጋር አታወዳድሪ። ብዙ ጊዜ ሰዎች ባንቺ ላይ የሚቀኑት ለምን ይመስልሻል? አንቺ የራስሽን ጉድለት ብቻ ስትመለከቺ፣ እነሱ ግን ባንቺ ውስጥ ትልቅ ብርሃን፣ ልዩ ስጦታና የማይገታ ጥንካሬ ነው ያሉ። የሚቀኑብሽ አንቺ ካለሽበት የተሻለ ቦታ ላይ ስላልሆኑ ብቻ አይደለም። ይልቁንም አንቺ የራስሽን እውነተኛ ማንነት አውቀሽ ብትነሺ ልትደርሽበት የምትሽውን ከፍታ አስቀድመው ስለሚፈሩት ጭምር ነው። ይሄ ቪዲዮ የተዘጋጀው ራስሽን ከማንም ጋር ማወዳደር የምታቆሚበት፣ የራስሽን እውነተኛ ዋጋ የምታገኝበትንና የሰዎችን ቅናት ወደ ማገዶነት ቀይረሽ ደምቀሽ የምትበሪበትን ሚስጥር በግልጽ ለማሳየት ነው። እስከ መጨረሻው አብረሽኝ ከቆየሽ ደግሞ በቪዲዮ መጨረሻ ላይ የእውነት ህይወትሽን ሊቀይር የሚችል የአንዲት ታዋቂ ሴትን የግል ህይወት ሚስጥር እንደማካፍልሽ ቃል እገባልሻለሁ። መልካም ቆይታ። ቁጥር 1 የንጽጽር ዋጋ። አንድ ምሳሌ ላንሳልሽ። ሁለት እጽዋት በአንድ የአትክልት ስፍራ ውስጥ ይበቅላሉ እንበል። አንደኛዋ የጽጌረዳ አበባ ስትሆን ሌላኛዋ ደግሞ የሱፍ አበባ ናት። ጽጌረዳዋ አበባ የራሷ የሆነ ውበት፣ መዓዛና ቅርጽ አላት። የሱፍ አበባዋ ደግሞ ረጅም ሆና ወደ ፀሐይ በማዘንበል የራሷን ድምቀት ታሳያለች። እስቲ አስቢው፣ የጽጌረዳዋ አበባ ራሷን ከሱፍ አበባዋ ጋር ማወዳደር ብትጀምርና እኔ ለምን እንደሷ አልረዘምኩም፣ ለምንስ ወደ ፀሐይ ቀና አላልኩም ብላ ብታዝን በራሷ ውብ መዓዛና ውበት መደሰት ትችላለች? በፍጹም። የራሷን ማንነት በመጥላት ቀስ በቀስ ትጠወልጋለች። አንቺም ታዲያ ልክ እንደዚህ ሆነሽ የራስሽን ልዩ መዓዛና ውበት ይዘሽ ሳለ የሌላዋን ሴት ቁመትና ቀለም በመመኘት የራስሽን ሕይወት እያጠወለግሽ ነው። ስለሆነም ይሄ ንጽጽር በመጀመሪያ ደረጃ የአእምሮሽን ሰላም ያሳጣሻል፣ የማያቋርጥ ጭንቀት እንዲሁም የውስጥ ሰላም ማጣትን ይፈጥርብሻል። የሌላዋን ሴት ስኬት በሰማሽ ቁጥር ደስታ ከሚሰማሽ ይልቅ በውስጥሽ የመቅናት፣ የመበሳጨትና የብቸኝነት ስሜት ይነግስብሻል። ይሄ ደግሞ በስሜትሽ ላይ የሚደርስ ከባድ ቁስል ነው። ራስሽን ባወዳደርሽ ቁጥር በውስጥሽ ያለው የደስታ ምንጭም ይደርቃል። ምክንያቱም ደስታ የሚገኘው ባለን ነገር ላይ በማተኮርና የራሳችንን እድገት በማድነቅ እንጂ በሌሎች እጅ ያለውን በመመኘት አይደለም። ቁጥር 2 ሰዎች ለምን ይቀኑብሻል? አሁን ደግሞ ወደ እውነታው እንምጣ። አንዳንድ ጊዜ በዙሪያሽ ያሉ ሰዎች የማይገባሽን ክፉ አስተያየት ሲሰጡሽ ወይንም ደግሞ ስኬትሽን ዝቅ አድርገው ለመመልከት ሲሞክሩ አስተውለሽ ይሆናል። ይሄ ለምን እንደሚሆን አስበሽ ታውቂያለሽ? ምላሹ ግልጽ ነው። ባንቺ ውስጥ ስላላቸው ቅናት ነው። ቅናት ብዙ ጊዜ ሰዎች ስላንቺ ያላቸውን ጥላቻ የሚያሳይ ሳይሆን ስለራሳቸው ያላቸውን ድክመት፣ ፍርሃትና ያልተሳካ ህይወት ህልም የሚገልጡበት ስውር መስታወት ነው። ሰዎች ባንቺ ላይ ሲቀኑ አንቺ ውስጥ ያለው ብርሃን የእነሱን ጨለማ ስለገለጠባቸው ብቻ ነው። ወይንም ለማሳካት ድፍረት ያጡበትን ነገር አንቺ ስታደርጊው ሲያዩ የራሳቸውን ውድቀት ያስታውሳቸዋል። ብዙ ሰዎች ስኬትሽን፣ ውበትሽን፣ ትጋትሽ ወይንም የወደፊት እምቅ አቅምሽን አስቀድመው ያያሉ። አንቺ ገና ራስሽን ያላገኘሽ መስሎሽ በሚገርም ሁኔታ ራስሽን ዝቅ አድርገሽ ስትመለከቺ፣ እነሱ ግን ባንቺ ውስጥ ያለውን ትልቅ ስኬት አይተዋል። ባንቺ ውስጥ ያለው በራስ መተማመን፣ ለሰዎች የምታሳየው ቅንነት ወይንም ደግሞ በማንኛውም አስቸጋሪ ሁኔታ ውስጥ አልፈሽ ፈገግ የማለት አቅምሽ ለነሱ ትልቅና አስደናቂ ነገር ነው። እነሱ ያንን መሆን ስለማይችሉ ብቸኛው አማራጫቸው አንቺን ዝቅ በማድረግ የራሳቸውን የበታችነት ስሜት ማስታገስ ነው። ስለዚህ አንድ ሰው በአንቺ ላይ ሲቀና ወይንም ሊያጣጥልሽ ሲሞክር ማዘን አሊያም ደግሞ መበሳጨት የለብሽም። ይልቁንም በውስጥሽ ትልቅ ዋጋ እንዳለሽ ማረጋገጫ ስለሰጡሽ በደንብ ልታመሰግኛቸው ይገባል። ቁጥር 3 የራስሽን ዋጋ ወቂ። ከንጽጽር በሽታ ለመፈወስና ከሰዎች ቅናት ለመጠበቅ ብቸኛውና ዘላቂው መንገድ የራስሽን እውነተኛ ዋጋ ማወቅና ራስሽን በሚገባ ማክበር መቻል። የራስሽን ዋጋ ማወቅ ማለት ፍጹም ነኝ ብለሽ ማሰብ አይደለም። ይልቁንም ማንነትሽን ከነጉድለትሽና ከነጥንካሬሽ በሙሉ ልብ መቀበል መቻል ማለት ነው። እያንዳንዷ ሴት የራሷ የሆነ ልዩ የህይወት የጊዜ ሰሌዳ አላት። የሌላዋ ሴት በ25 ዓመቷ ማግባት ወይንም ሀብታም መሆን አንቺ በ30 ዓመትሽ የምታገኙን ታላቅ ስኬት መቼም ቢሆን ሊያሳጣሽ አይገባም። ህይወት የሩጫ ውድድር አይደለች። ማንም ሰው ካንቺ ቀድሞ አልወጣም። ማንም ሰውም ካንቺ ወደ ኋላ አልቀረም። ሁሉም ሰው የራሱን ህይወት በራሱ ሰዓትና ምት ነው የሚኖረው። የግል ጥንካሬዎችሽን ማወቅ የራስ እምነት መሰረት ነው። በውስጥሽ ያሉትን መልካም እሴት፣ ተሰጥኦችንና ትናንሽ ስኬቶችን በጥንቃቄ ተመልከች። ምናልባት አንቺ እንደሌላዋ ሴት በአደባባይ የመናገር ችሎታ ላይኖርሽ ይችላል። ነገር ግን ሰዎችን በጥልቀት የመስማት የመረዳትና የመደገፍ ትልቅ ልብ ይኖርሽ ይሆናል። ምናልባትም በትልቅ የንግድ ተቋም ውስጥ ላታስተዳድሪ ትችያለሽ። ነገር ግን በምትሰሪው ትንሽ ስራ ላይ የምታሳዩ ታማኝነትና ትጋት ግን የሚናቅ አይደለም። ድክመቶችሽን ስትመለከቺ ግን ራስሽን ለመቅጣት ወይንም ለመውቀስ ሳይሆን በጤናማ መንገድ የምታድጊበትን እድል ለመፍጠር መሆን መቻል አለበት። ስህተት መስራት የሰው ልጅ ተፈጥሮ ነው። ዋናው ቁም ነገር ያለው ከስህተት ተምሮ የተሻለ ማንነት መገንባት መቻሉ ላይ ነው።
መጨረሻ ላይ እነግርሻለሁ ወዳልኩሽ የአንዲት ሴት የግል የስኬት ሚስጥር ላይ እየደረስን ነው። ከዛ በፊት ግን ሁለት በመሰረታዊነት ልታውቂያቸው የሚገቡሽን ጥበቦች ባጭሩ ላስቀምጥልሽና ወደ ታሪኩ እንለፍ። ቻናሉን ጠቃሚ ሆኖ ካገኘሽው ሰብስክራይብ ማድረግሽን ግን አትዘንጊ። ቁጥር 4 ከንጽጽር ነፃ የሆነ ህይወት። ከንጽጽር ነፃ የሆነ ህይወት መኖር በምኞት ብቻ የሚመጣ ነገር አይደለም። በየቀኑ የምታደርጊያቸውን ልማዶችና የአስተሳሰብ ለውጦችን የሚጠይቅ የህይወት ጥበብ ነው። በመጀመሪያ ደረጃ ማህበራዊ ሚዲያ አጠቃቀምሽን በጥንቃቄ መመርመር አለብሽ። በውስጥሽ የበታችነት ስሜት፣ ጭንቀት ወይንም ቅናት የሚፈጥሩብሽን የትኞቹንም የሶሻል ሚዲያ አካውንቶች መከተል ማቆም አሊያም ደግሞ አንፎሎ ማድረግ ይኖርብሻል። ከዛ ይልቅ በአንቺ ውስጥ አዎንታዊ ኃይል፣ ተነሳሽነትና ዕውቀትን የሚሰጡሽን ገጾች ብቻ መከተልን አትርሺ። ሌላው ዋናውና በጣም አስፈላጊው ልማድ ደግሞ የምስጋና ህይወት ነው። በየቀኑ ጠዋት ስትነሺ በህይወትሽ ውስጥ ስላሉት ትናንሽና ትላልቅ በረከቶች ማመስገንን ልማድ አድርጊ። ጤናሽ፣ መተንፈስሽ፣ የአእምሮሽ ሰላም፣ የምትመገቢው ምግብ ወይንም በዙሪያሽ ያሉት ጥቂት እውነተኛ ወዳጆችሽ ትልቅ ሀብቶችሽ ናቸው። ባለን ነገር ላይ ስናመሰግን የሌለን ነገር ቦታ ያጣል። እንዲሁም በውስጣችን ያለው የባዶነት ስሜትም በደስታና በሐሴት ይተካል። ነገር ግን ልብ ልትዩ የሚገባው ነገር ራስሽን ማወዳደር ያለብሽ ከሌላ ሰው ጋር ሳይሆን ትላንት ከነበርሽው ማንነት ጋር ብቻ መሆን አለበት። የዛሬው ማንነትሽ ከትላንትናዋ የተሻለ ዕውቀት፣ የተሻለ ትዕግስትና የተሻለ ጥንካሬ ካላት እመኚኝ፣ አንቺ ትልቅ ስኬታማ ሴት መሆንሽ ምንም ጥርጥር የለውም። ቁጥር 5 የስሜት ብስለት። ራስሽን ከማነጻጸር ወጥመድ አውጥተሽ ወደ እውነተኛ ስኬት ለመጓዝ ሌላኛው ትልቅ እርምጃ የስሜት ብስለትን ማዳበር ነው። በዙሪያሽ ያለው ዓለም ሁልጊዜ በጩኸት የተሞላ ነው። ይህንን አድርጊ፣ እንደዚህ ሁኚ፣ የዚችን ሴት ስኬት ተመልከች እያለ አእምሮሽን በባዕድ ሐሳቦች ይሞላዋል። በዚህ ሁሉ ግርግር ውስጥ ግን የራስሽን ረግቶ የተቀመጠ ውስጣዊ ድምፅ ማዳመጥ ካልቻልሽ የሌላውን ሰው ሕይወት ለመኖር መኳተንሽ አይቀሬ ነው። የስሜት ብስለት ማለት በሰዎች አስተያየትና ትችት ወዲያውኑ አለመደናገጥ፣ እንዲሁም በሌሎች ስኬት ውስጥ ያንቺን ውድቀት አለመፈለግ ማለት ነው። ብዙ ጊዜ ወጣት ሴቶች በዙሪያቸው ላሉ ሰዎች የሚሰጡት ምላሽ ከራሳቸው ፍላጎት የመነጨ ሳይሆን ሰዎችን ደስ ለማሰኘት ወይንም ከሰው ላለማነስ ብለው የሚያደርጉት ነገር ብቻ ነው። ይሄ ግን የውስጥ ሰላምን የሚነጥቅና ጉልበትን የሚያባክን ተግባር ነው። ነገር ግን የስሜት ብስለት ሲኖርሽ ሌሎች ሰዎች በአንቺ ላይ በሚያሳዩት ቅናት ወይንም ጥላቻ ውስጥ የእነሱን ውስጣዊ ስብራት ማየት ትጀምሪያለሽ። በተቃራኒው ግን የሚቀኑብሽ ሰዎች አንቺን በተናገሩሽ ቁጥር ቁጣሽ የሚቀሰቀስ ከሆነ እነሱ በፈለጉት መስመር እየመሩሽ ነው ማለት ነው። ስለሆነም ስሜትሽን መቆጣጠር ስትሺ የእነሱን ምቀኝነት እንደ ንፋስ አሳልፈሽ ትኩረትሽን ሙሉ በሙሉ ማደግ በምትፈልጊበት ዓላማ ላይ ብቻ ታደርጊዋለሽ። በመጨረሻም እነግርሻለሁ ያልኩሽ የአንዲት ስኬታማ ሴት ታሪክ ላይ ደርሰናል። እስካሁኗ ሰዓት ድረስ አብረሽን ከተጓሽ በማቀርባቸው ሐሳቦች ደስተኛ ሆነሻልና ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኚ በድጋሚ ጋብዝሻለሁ። ቁጥር 6 እውነተኛ የህይወት ታሪክ። እስካሁን ያወራነውን ሐሳብ ይበልጥ ግልጽ ለማድረግ ብዙዎቻችን በሚዲያ ላይ የምናውቃትንና ዛሬ የዓለም ተጽዕኖ ፈጣሪ የሆነችውን የጥቁር አሜሪካዊቷን ኦፕራ ዊንፍሬን ታሪክ እንመልከት። ኦፕራ በወጣትነቷ እጅግ አስቸጋሪና አስከፊ ህይወት ውስጥ ነው ያለፈችው። በድህነት በጥቃትና በንቀት ውስጥ አድጋ በመጀመሪያ የቴሌቪዥን ስራዋን ስትጀምር በወቅቱ ከነበሩት ነጭና ውብ ከሚባሉ ጋዜጠኞች ጋር ራሷን ማወዳደር ብትጀምር ኖሮ ዛሬ የደረሰችበት ቦታ ላይ በፍጹም አትደርስም ነበር። እሷ ግን ያደረገችው የራሷን ድምፅ ማዳመጥ ነበር። በዙሪያዋ ያሉ ሰዎች የእሷን የተለየ አቀራረብና ጥንካሬ አይተው ሊያጠፏትና ሊያጣጥሏት በሚሞክሩበት ጊዜ ሁሉ እሷ ግን ትኩረቷን በራሷ ማንነት ላይ ብቻ አደረገች። የሚቀኑባት ለምን እንደሆነ ታውቅ ነበር። ምክንያቱም እሷ የራሷ የሆነ ልዩ ስጦታ ነበራት። አንቺም ታዲያ የኔ እህት የዚችን ዓለም ላይ ታላቅ ተጽዕኖን የፈጠረሽ ብርቱ ሴት ታሪክ እንደ ምሳሌ በመውሰድ ራስሽን የተሻለ ቦታ ላይ ማድረስ እንደምትሺ በሙሉ ልብ እተማመንብሻለሁ።